ሰላም እንደምን አላችሁ ውዴ ዘወትር አድማጭ ተመልካቾቻችን፣ ዛሬም የተለያዩ የቤት መረጃዎችን ይዘን መጥተናል። ከባድ ቅጣት በአዲስ አበባ ውስጥ ህንጻና ቤቶችን ለምትገነቡ ወጥቷል። ሙሉ መረጃውን አድምጡት። በተጨማሪም ታላቅ የዋጋ ማስተካከያ የተደረገላቸው በአስቸኳይ የሚሸጡ 2 ቤቶችን ቪላ እንዲሁም ግራውንድ ፕላስ ዋን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጤና ይስጥልን። ዛሬ እንግዲህ 2 የተለያዩ መረጃዎችን ነው ያቀረብኩላችሁ። እጅግ በጣም ከባድ ቅጣት ህንጻ ለምትገነቡ ወጥቷል። በተጨማሪም ግንባታቸው የተጠናቀቁ ዘመናዊ ጽድት ብለው ለሽያጭ የቀረቡ የቤት መረጃዎችን እጅላችሁ መጥቻለሁ። በቀዳሚነት ዛሬ እንግዲህ ያቀረብኩላችሁ የህንጻ ግንባታዎችን መስፈርት የማይጠብቁ ገንቢዎች ላይ የተጣለው ቅጣትም ከ3 ሚሊዮን ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረትም በህንፃ ግንባታ ወቅት የአደጋ ጊዜ መውጫ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር ቅጣት አሁን ላይ ደግሞ ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛኸኝ ደሲሳ ለአሃዱ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው ብለዋል። በከተማዋ በ2016 በተደረገው ዳሰሳም ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትሉ ዋና ዳይሬክተሩ በእነዚህ ህንፃዎች ላይም በየ4 ዓመቱ የሚደረገው ፍተሻ አሁን ወደ 2 ዓመት ዝቅ እንዲልም መደረጉን ጨምረው ተናግረዋል። አሃዱ በዚህ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ ሲል ላነሳው ጥያቄ ቁጥራዊ መረጃዎችን ከመስጠት የተቆጠቡት አቶ ገዛኸኝ ነገር ግን ከህንፃዎች የአደጋ ጊዜ መውጫ ብረቶች መስፈርት ወይም ስታንዳርድ ጋር በተያያዘ የሚወሰነው የህንፃ ከፍታና የሚይዘው ክብደት ነው ሲሉም ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትርና ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑንም አብራርተዋል። ሌላኛው የዕለቱ እንግዲህ የቤት መረጃ ነው የሚሆነው። ይህም የቤት መረጃ በፍጥነት እንዲሁም በአስቸኳይ ለሽያጭ የቀረቡ የተለያዩ ጽድት ብለው ያለቁ ቤቶችን ያመጣሁላችሁ። ይህ የምታዩት ቪላ ቤት ነው። 250 ካሬ ሜትር ስፋት ያለው እስካሁን ሰው ያልኖረበት አልቀው ጽድት ብሎ የሚገኝ ቤት ነው። ግቢው 3 መኪኖችን ይዛል። ወደ ዋና ቤቱ ስንገባ ይህ የምታዩት ደግሞ የቤቱ ትልቁ ሳሎን ነው። ኦፕን ኪችን ፊት ለፊት ተገጥሟል። በጣም ቆንጆ አቀማመጥ ነው። ከዋና መንገድ በቅርብ ርቀት እንዲሁም የጠዋት ፀሐይ ወይም ፊቱ ወደ ምስራቅ የዞረ ቤት ነው። ስለዚህ ዋና ቤቱ ላይ ደግሞ 3 መኝታ ቤቶች አሉ። አንደኛው ይህ የምታዩት የቤቱ ማስተር ቤድሩም የምንለው ሲሆን የራሱ የውስጥ ሻወር ሽንት ቤት ያለው የሚያምር ቁም ሳጥንም የተዘጋጀለት እንዲሁም መታጠቢያ ክፍሉም በምታዩት መልኩ ሰፋ ብሎ የተዘጋጀ ቦይለር የተገጠመለት ነው። በአጠቃላይ እንግዲህ ወደ መኝታ ቤት ከቀየራችሁ 5 መኝታ ቤቶችን ማድረግ ትችላላችሁ ማለት ነው። እዚህ ላይ ደግሞ የምታዩት ሁለተኛው የልጆች መኝታ ቤት ነው። ቁም ሳጥን አለው። ይህም በጥሩ ሁኔታ የተጠናቀቀ ነው። ሶስተኛው የልጆች መኝታ ቤትም እዚህ ላይ እንደምታዩት በሚያምር ሁኔታ ሰፋ ብሎ የተዘጋጀ ቁም ሳጥን ያለው የውስጥ ሻወር ሽንት ቤት ያለው ነው። ስለዚህ ዘመናዊ ቤት በጥሩ ዋጋ በፍጥነት መግዛት ለምትፈልጉ ብሩ ስለተፈለገ በአስቸኳይ ለሽያጭ ቀርቦላችኋል። ከዚህ በመቀጠል ወደ ሰርቪሱ ቦታ ነው የምንሄደው። ሰርቪሱ ላይ ደግሞ ሰፊ ኪችን በዚህ በምታዩት መልኩ ካቢኔት ተገጥሞ ቆንጆ ሆኖ የተጠናቀቀ ነው። ከዚህ በመቀጠል የእንግዳ መኝታ ቤት እንዲሁም የስራ አጋዥ ወይም የሰራተኛ መኝታ ቤት፣ የውጭ ሻወር ሽንት ቤት እንዲሁም የላውንደሪ ማስቀመጫ ከዋና ቤቱ ጋር ደግሞ እና ከሰርቪሱ መሃል በጣም ሰፊ ስፔስ ለመንቀሳቀስ አመች እንዲሆን ተደርጎ የተዘጋጀ ነው። 250 ካሬ ሜትር በ20 ሚሊዮን ብር በአስቸኳይ ለሽያጭ ቀርቧል። ቆንጆ ፋይል ይዟል። ወሳኝ ገዢዎች መታችሁ እዩትና ዋጋ ስጡ፣ ተደራደሩ ተብላችኋል። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሌላኛው የቤት መረጃ ደግሞ ይህ የምታዩት ከውጭ እንግዲህ ያያችሁት ነው። ቤቱ እጅግ በጣም ግዙፍ ቤት ነው።
1000 ካሬ ሜትር በማይታመን ዋጋ ነው ለሽያጭ የቀረበው። ይህን ቤት እንግዲህ ለእስልምና እንዲሁም ለኦርቶዶክስ እምነት ተከታዮች በቅርብ ርቀት ሁለቱም የእምነት ቦታዎች ይገኛሉ። ታዲያ ይህን ቤት እንግዲህ 1000 ካሬ ሜትር 500 ካሬ ሜትር ሆኖ በአንድ ላይ የተዘጋጀ ነው። አሁን ሻጮች እየኖሩበት ነው ያለው። ሰፊ መንገድ ላይ እንዲሁም መውጫ መግቢያው 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ የሚገኝ ቤት ነው። ስለዚህ ዋና ቤቱ በግራውንድ ፕላስ 1 ሲሆን ግቢው ደግሞ በዚህ በምታዩት መልኩ ከፊት ለፊት ደግሞ ሰርቪሱ የእንግዳ መኝታ ቤት እንዲሁም ማብሰያ ኪችን እጅግ በጣም ሰፊ ሆኖ በተጨማሪም እንደ ቢሮ አገልግሎት የሚውልና ለስቶር አገልግሎት የሚውልም ክፍሎችን የያዘ ሲሆን ዋና ቤቱ እንግዲህ ይህ የምታዩት እጅግ በጣም ደስ የሚል ቅልል ብሎ የተሰራ 1000 ካሬ ሜትር ነው። እንግዲህ ዋና ቤቱ ያረፈው ደግሞ 500 ካሬ ሜትር ላይ ነው ማለት ነው። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ በጣም የሚያስገርም ሰፋ ብለው የተዘጋጁ መኝታ ክፍሎች፣ 2 ሳሎንም በጥሩ ሁኔታ ተዘጋጅቷል። ቤቱ ከፍ ብሎ የተሰራ ነው። እንግዲህ ወደ ዋና ቤቱ እንግባና ያለውን ነገር ልንገራችሁ። እዚህ ላይ እንደገባን የምናገኘው እንግዲህ ፊት ለፊት የቤቱን ትልቁን ሳሎን ሲሆን እይታው ይህን ይመስላል። በጣም ዘመናዊ ተደርጎ የተሰራ ቤት ነው። ግራውንዱ እንግዲህ 500 ካሬ ሜትር ላይ ያረፈው ቤቱ ማለት ነው። በትልቅ ሳሎን እንዲሁም በትልቅ ኪችን እና ሁለተኛ አነስተኛ ወይም የሴቶች ሳሎን በምንለው የተከፈለ ነው። ይህ የምታዩት እንግዲህ ኪችን ቤቱ ሲሆን ኦፕን ኪችን ያለበት ቦታ ወይም ዋና ቤቱ ላይ ያለው ማለት ነው። 85 ካሬ ሜትር ስፋት ያለው ኪችን ነው። ኪችኑ ብቻ 85 ካሬ ሜትር ነው። ታዲያ ይህን ቤት እንግዲህ በዚህ በምታዩት መልኩ በጥሩ ሁኔታ እጅግ በፍጥነት በአስቸኳይ ለሽያጭ ቀርቧል። ደረጃው እንደምታዩት ከሁለት አቅጣጫ መውጣት መውረድ የሚያስችል ደረጃ ነው። እንግዲህ አሁን የወጣ ነው በአንደኛው ሳይድ ነው። ስንመለስ ሌላውን ታዩታላችሁ። ስለዚህ ይህን ቤት የምትፈልጉት ካላችሁ አንደኛ ፎቅ ላይም 4 ቆንጆ መኝታ ቤት ተዘጋጅተዋል። ትልቁ መኝታ ቤት ይህ የምታዩት መኝታ ቤት ነው። ሰፊ ተደርጎ እንዲሁም ብርሃን በዚህ በምታዩት መልኩ እንዴት አስቧል የተሰራው። ይህ መልበሻ ክፍል ሲሆን መታጠቢያ ክፍል ደግሞ እዚህ ላይ ነው። ጃኮዚ ሁሉም ነገር ተገጥሞ ዘና ሰፋ ብሎ የተሰራ ነው። ምክንያቱም የካሬው ስፋት የክፍሎቹን ውስንነት እንግዲህ ያሳያል ማለት ነው። በጣም ሰፊ ዘና ብሎ የተሰሩ እያንዳንዳቸው ደግሞ ሁሉም መኝታ ቤቶች የራሳቸው የሆነ ቁምሳጥን፣ የውስጥ መታጠቢያ ቤት በሚገርም ሁኔታ ሁሉም በጥሩ ሁኔታ ተዘጋጅቷል ማለት ነው። እያንዳንዳቸው ደግሞ የስፋታቸው ሁኔታ እንዲሁም የተፈጥሮ ብርሃን እንዲያዩ ታስቦ የተሰራበት ሁኔታ እጅግ በጣም ደስ የሚል በጣም ጥሩ አጠቃቀም እዚህ ቤት ላይ አይተናል። ውድ አድማጭ ተመልካቾቻችን እንደምታዩት እንግዲህ መኝታ ቤቶቹ ሌሎች ቤቶች ላይ ማስተር ቤድሩም እንደምንላቸው መሆን ይችላሉ፣ ስፋታቸው ማለት ነው። ስለዚህ እናንተ ብቻ ቤቱን መግዛት ፈልጉ እንጂ ይህን ቤት መታችሁ አይታችሁት እንደማትጠሉት 100% እንደምትወዱት ደግሞ እርግጠኞች ነን። በአጠቃላይ ያስፈልጋሉ የተባሉ ነገሮች ሁሉ የተሟሉለት ይህ ቤት እጅግ በፍጥነት እጅግ በአስቸኳይ ለሽያጭ ቀርቧል። የሚጠይቃችሁ ምናልባት ወጪ ሊሆን የሚችለው ግቢ ውስጥ ማስዋብ እንዲሁም ዋና ቤቱን ቀለም መቀባት ሊሆን ይችላል። ከዛ ውጭ በቂ የመኪና ማቆሚያ እንዲሁም መዋኛ መስራት የምትፈልጉ ካላችሁም በቂ ግቢ ተዘጋጅቶለታል። አደገኛ አጥር፣ ሁሉ ነገር የተሟላለት ቤት ነው። ውድ አድማጭ ተመልካቾቻችን ይህም ቤት በ73 ሚሊዮን ብር ለሽያጭ ቀርቧል። 1000 ካሬ ሜትር ነው። በአዲስ አበባ ውስጥ ወጣ እንዳልን ፉሪ ጄሞ 2 አካባቢ ለሽያጭ የቀረበ ቤት ነው። የዛሬ መረጃዎች እነዚህን ይመስላሉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ